የዓለምን ኃጢአት ዋጋ ምን ስላለ ስለተቀበለ። ሃሌሉያ ክብር ለጌታ ይሁን። እስቲ በቅርብ ጌታ ይመጣል በሉ። አንድ ጥያቄ ልጠይቃችሁ። ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ከደቀ መዛሙርት ጋር የመጨረሻ ስለይ ማለት ነው። ደቀ መዛሙርት እያዩ ነው ወይስ ተኝተው ነው የሄደው? ማለት እያዩ ማለት አቤት በህልም መልክ ነው እያዩ። አሁን እኔ እኮ ቀላል ጥያቄ ይመስላል ግን የብዙ ሰዎችን አእምሮ የረበሸ ጥያቄ ደግሜ ሊጠይቃችሁ ቅዱሳን አክቹአሊ በጌታ የሆኑ ሰዎችን እያስተማሩ አይደለ? ኢየሱስ እያዩ ነው የሄደው ወይ ጨፍኖ ነው የሄደው? ጨፍኖ ሊሄድ ነው ብሎ ነው የሄደው? እያዩ ማለት ልክ ነን እናንተ እንደምታዩት ነው የሄደው ኢየሱስ? አቤት ኦኬ። መጽሐፍ ሲናገር እንደዚህ ይላል አይደለ? እነሱ እያዩ ደመና ምን አላቸው? ሸፈነ። ልክ እነሱ እዛ ላይ ተመስጠው እያዩት እያለ መልአክ መጣና የገሊላ ሰዎች ወይ በዚህ ምን ታደርጋላችሁ አለና እናንተ እያያችሁት የሄደው ጌታ አሜን በልስኪ። አሜን። በእውነቴን ነው የምላችሁ እኔ ሰርች አድርጌ ከ20 ሰው በላይ የተሳሳተ መልስ ነው የሰጠኝ ስለ ኢየሱስ። ኢየሱስ ላይ ከሳትን መዝሙር ስህተት ነው፣ ስብከት ስህተት ነው። ኢየሱስ ላይ ከሳት ወንድም ሌላው ስህተት ነው። ዝም ብለኝ ነው የምትለፋው። እኛው በዚህ ሰዓት እንዲህ ሆናል አሜን በልሳም ምናምን ደስ ይላል። ኢየሱስ ላይ ከሳት ዘይት ብቀባ ምን ትርጉም አለው? ኢየሱስ ላይ ከሳት ስለዚህ እያያችሁት የሄደው ኢየሱስ እያያችሁ ምን ይላል? በሌላ ቁጥር ላይ የወጉት ምን ይላል? እስቲ ከነጋር እስቲ የወጉት ያዩታል በሏ። ማንን የወጉት? እንዴት ይሁን? ለነገሩ ሙታን ይነሳሉ ይላል አይደል? ጌታ ሲመጣ ይነሳሉ አይነሳም? ይነሳሉ። ባህር የበላው በአውሮፕላን የተበላው በእሳት የተበላው በሰው የትም ባህር ውስጥ የሞተ ባህር ምን ትላለች? ትሰጣለች። በእሳት የተበላው እሳት ምን ይላል? ዮሐንስ ራእይ ላይ ሁሉም ምን ይላል? ለምንድን ነው የሚሰጠው? ሞት የሚባል ኃይል ጌታ ሲመጣ ስለሚወገድ ሁሉም ከሞቱበት ምን ይላል? ይነሳሉ። መጽሐፍ ቅዱስ በመቃብር ያሉ ይነሳሉ ይላል አይደል? አይደል እንዴ? ሳይቀበር የጠፋ የለም? አመድ ሆኖ የጠፋ የለም? በእሳት አመድ የሆነው እሳቱ ምን ያደርገዋል? ይጠፋዋል። በሞትና በሕይወት ላይ ስልጣን ያለው ጌታ ሲገለጥ በፊቱ የማይቆም አንድነት ሁሉም ይመጣል። ይሄ አሮጌው ሰማይና ምድር ምን ይላል? ያልፋል። ይሄን ጌታ ነው እኮ የምናመልከው። ቸርች ይመጣና አሁን የመዝሙር ጥናት ነው፣ ኳየር ነው፣ ከዛ ሜባ ሰዓት ነው አይደለም አባቴ፣ የሰማይ ስርዓት ነው የምታከብረው። ሲመጣ ኦኬ ኢየሱስ ሲመጣ እናያለን። እስቲ ኢየሱስ ሲመጣ ያለው ምትሉ ሰው እባክህ አትጠራጠሩ ሰዎች። እንዲህ ላይ እስቲ ጌታዬ ሲመጣ ያለው እናንተ እያያችሁት የሄደው ልክ እኔ አለሰገደን እንደማየው ኢየሱስን አየዋለሁ በለዋ። ብዙዎቻችን የተዛባ መረዳት ነው። ፓስተር ልታስቀስፈን ነው፣ እንደዚህ ብለህ የሆነ ነገር ውስጥ ልትከተል ነው። ሰማይ ቆይ ስንሄድ ከጌታ ጋር ስንገናኝ እሱ በመጋረጃ በሆነ ነገር ውስጥ እኛ በሆነ ወይስ እንታያለን? እሺ ቆይ እሱ የሰማዩን ተውና የምድሩን ኢየሱስ እዚህ ምድር ላይ በነበረ ጊዜ ሰዎች ያዩታል አይጨብጡም እንዴ? አያጋፉም እንዴ? ካጋፉ መንፈስ ነው ሰው ነው? ሰላም ነው። ጌታ ስሙ ይባረክ። አሜን። እስቲ ከኔ ጋር ማራናታ በሉ። ምን ማለት ነው? የማታይ ከሆነ ለምን ይመጣል? የማታይ ከሆነ ለምን አምነኸዋል? በነገራችን ላይ በዚህ ስጋና ደም ሆነን አይደለም። ይሄ አሮጌው ስጋ ምን ይላል? ያልፋል። አዲሱን አካል ምን ይላል? እንለብሳለን። አሜን በሉ። ይሄ መከራ የጠበሰው ስጋ ምን ይላል? አፈር ወደ ምን ይመለሳል? ወደ አፈር።
አስተካክሉ። ጌታ ኢየሱስ ስሙ ይባላል። መከራ በሌለበት፣ ሐዘን በሌለበት፣ ጭንቀት በሌለበት። እሺ እሱ ብቻ አይደለም። ስለ 1000 ዓመት መንግስት መጽሐፍ ይናገራል። ኢየሱስ ወደዚህ ምድር መጥቶ ስንት ዓመት ይገዛል? 700 አቤት! የዚህ ሁሉ መረዳት የላችሁ። በቃ ከዚህ በኋላ እናስተምራለን። ኢየሱስ ተመልሶ ይመጣል አይመጣም? ይመጣል አይመጣም? የማቴዎስ ወንጌል ምዕራፍ 24 ላይ ኢየሱስ ከመምጣቱ በፊት በአየር ላይ ሲገለጥ ቤተ ክርስቲያን ስትነጠቅ፣ ቅዱሳን ሲነጠቁ ለስንት ዓመት መከራ ይሆናል? ለስንት ዓመት? ለ7 ዓመት አሰቃቂ መከራ። ሃሌሉያ! በዛ ጊዜ ቤተ ክርስቲያን ምን አትገኝ ትነጠቃለች። በለዋ 7 ዓመት መከራ በኋላ አክቹአሊ በ7 ዓመት መከራ ውስጥ አውሬው በስነ ስርዓቱ ይገለጣል። ማለት ይሄ 666 ምንድነው? በስነ ስርዓቱ ይገለጣል። ያልተነጠቁ ሰዎች ሁሉ በዚህ ቁጥጥር ውስጥ ይሆናሉ። ኦኬ፣ እሱንም ሌላ ጊዜ በደንብ አድርገን እናያለን። ጌታ ኢየሱስ ስሙ ይባላል። ግኖች እናንተ ለበርበሬና ለሽንኩርት ለሆነ ነገር ለዛ ብቻ አላላለን። በጌታ በኢየሱስ ክርስትናችን በጣም ከዚህኛው ዓለም ወደዛኛው ዓለም ስርዓት በጣም የሄድን እዚህ ምድር ላይ እኛ አለ ብለን የምንመካቸው ነገሮች ሁሉ ምንድን ናቸው? ለዚህ ነው ውበት ሐሰት ነው፣ ደምግባት ምንድን ነው? ከንቱ ነው ይላል። ሁሉም ያልፋል። ጸንቶ የሚኖረው የማን ቃል ነው? ሁሉም ያልፋል ስል ሰማይ ምድሩ ምን ይላል? ያልፋል። ሃሌሉያ! ወደዚህ የከበረው ስርዓት ውስጥ የሚያስገባ በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ አሜን። እርግጠኛ የሆናችሁ በክርስቶስ ያመናችሁ ሰዎች አጨብጭቡ ለጌታ። ፈጽሞ ኃጢአት የሌለበት ኢየሱስ ኃጢአተኞች የሚጠመቁትን ጥምቀት መጣ። እሱ ኃጢአተኛ ሆኖ ሳይሆን ማንን ወክሎ? እኛን ወክሎ ጽድቅን ሊፈጽም። ዮሐንስ ምን ይል ነበር? ይከለክለው ነበረ። ዮሐንስ ትክክል ነበረ። ምክንያቱም ኢየሱስ ምን የሌለበት ነበረ? ኃጢአት የሌለበት ነበረ። ዮሐንስ የሚያጠምቀው ኃጢአተኞችን ነው፣ የንስሐ ጥምቀት ነው። ኢየሱስ ኃጢአት የሌለበት መንሹ በእጁ የሆነ በእሳት የሚያጠምቅ እንዴት በእጅ ይጠመቃል? እሱ ግን ጽድቅን ሁሉ ይፈጽም ዘንድ ይላል። ለኢየሱስ ብጠመቅ የሚጨምርለት አንድ ነገር የለም። ባይጠመቅም የሚጎድል አንድ ነገር የለም። ነገር ግን ጌታ ኢየሱስ አጥጋቢ ምክንያት ነበረው። እንግዲህ ምን በል ፍቀድልኝ፣ ምንን ሁሉ መፈጸም አለብኝ? እኔ ጻድቅ እንዲሆን ጻድቁ ኢየሱስ ኃጢአተኛ ሆነ። እኔና እናንተ ጻድቅ የሆነው በማን ጽድቅ ነው? በእርሱ ጽድቅ ነው። ይኸውላችሁ እግዚአብሔር የሚያየንን እይታ ተመልከቱ። ለአማኞች እኔ አሁን ይህን ልብስ ስለለበስኩ ያምርብኛል አለ? እውነት ውሸት? ያለ ልብስ ቢሆን ያምርብኛል? እኔ ይኸውላችሁ ይህን ልብስ ለብሰን ከሚያምርብን በላይ እግዚአብሔር በልጁ በክርስቶስ የጽድቅ ልብስ ነው አንተን የሚያየው። ሰው ያለ ኢየሱስ ምንድን ነው? ራቁቱን ነው። ኢየሱስን ስለለበስክ ነው የምታምርብን። ኢየሱስን ስለለበስክ ነው ሞትና ጭንገፋ ሟርት የማይገባብን። እስቲ ከኔ ጋር የጽድቅ ልብስ ይበሉ እስኪ። ማን ይባላል? ኢየሱስ። አሁን አንድ ላይ እስቲ ጽድቄ ኢየሱስ ነው በሉ እስኪ። ጽድቄ ኢየሱስ ነው። የራሴን በጎነት፣ የራሴን መልካምነት፣ የራሴን ጾም ጸሎት ከመዳን ጋር አትደምር፣ አታስጠጋ። የኢየሱስ የመስቀል ሥራ ከማንም መልካም ነገር ጋር ምን አይልም፣ አይወዳደርም። በጎነትን መልካምነትን የምታደርገው ስለ ዳንክ ነው። ሃሌሉያ! እናንተ የምን ብርሃን ናችሁ? የምን ብርሃን ናችሁ? በጌታ ስትሆን ወይስ አትሆን? በጌታ ስትሆን የምን ብርሃን ነው? የዓለም ብርሃን። ኢየሱስ ራሱ የምን ብርሃን ነው? የዓለም ብርሃን። ሃሌሉያ! ጌታ ኢየሱስ ስሙ ይባላል። እስኪ ከኔ ጋር አንድ ጊዜ እንደዚህ በሉ፣ የጽድቅ ልብስ ኢየሱስ ነው በሉ። ኃጢአቴ በነገራችን ላይ ኃጢአቴ በሉ እስኪ። ተሸፍኖ ሳይሆን ተወግዶ ነው በሉ እስኪ። የተሸፈነ አንድ ቀን ይገለጣል። የተወገደ ግን ቦታው ላይ የለም። እመነው ወንድም፣ ተሸፍኖ አይደለም ነጽተህ ነው። ያነጻል ማለት ያነጻል፣ ይቀድሳል። የማደም የኢየሱስ ደም። ስለዚህ ኢየሱስ ወይም የእግዚአብሔር ጸጋ ልብሴ ነው። ጸጋው ምን ነው? ልብሴ ነው።
አሁን ጸጋውን ስለለበስኩ ምን እላለሁ? አገለግላለሁ፣ እዘምራለሁ። ያለ እግዚአብሔር ጸጋ ምንም ማድረግ አትችልም። ሃሌሉያ ሳይ ከነጋር እስቲ ኢየሱስ የጽድቅ ልብሴ ነው በሉ። ኢየሱስ የምን ልብሴ ነው? ይገቡና በሉ እስኪ ዋስናዬ ኢየሱስ ነው በሉ። አዳኜ ኢየሱስ ነው በሉ። ሃሌሉያ ወናችሁ ያለው ሰው ጨብጡና ጸጋው ይብዛልህ በሉ። እና ይሄ ዝም ብሎ ሃይማኖታዊ ቋንቋ ነው እንዴ? ጸጋው ይብዛልህ ማለት በእግዚአብሔር ሞገስ ተደርበይ ተገለጥ። ሃሌሉያ ድገሙና ጸጋው ይብዛልህ በሉ። በኢየሱስም የለበሳችሁት የጽድቅ ልብሳችሁ ይመርባችሁ። አሜን። ኃይላችሁ በክብር ይገለጥ። አሜን። ሰይጣን ፈልጎ የማያገኘው በጽድቅ ልብሱ ስለተሸፈንክ ነው። ጽድቅህ ደግሞ ኢየሱስ ይባላል። አሜን። ያ አይነ ስውሩ ከመወለዱ ጀምሮ ማቴዎስ ዮሐንስ ወንጌል ላይ ከመወለዱ ጀምሮ አይነ ስውር ሽባ የነበረው ሰው ኢየሱስ ምን አደረገው? ፈወሰውና ማን ነው የፈወሰ ብሎ ሲጠይቁ ምንድን ያለው? ያዳነኝ ማን ነው? ያ ሰው። እስቲ ያዳነኝ ያ ሰው ነው በሉ። ያዳነኝ ያ ሰው። በራሱ መዳን የማይችሉን ማን ያዳነው? ኢየሱስ ነው በሉ። እንደዚህ ከነገር እስቲ ያዳነኝ ኢየሱስ ነው በሉ። ያዳነኝ ኢየሱስ ነው። ማን ነው? ኢየሱስ። ስትዘምር ኢየሱስ የሚል ቃል ካንተ አፍ እንዳይጠፋ፣ ስትጸልይ ኢየሱስ የሚል ቃል አይጥፋ። በቃ መሰረት ኢየሱስ ነው። በሩ የሚከፈተው ኢየሱስ ስትል የሃይማኖት መዝሙርም ጸሎትም አትጸልይ ዝም ብለህ። ጌታ ኢየሱስ ስሙ ይባረክ። አሜን። ሃሌሉያ። አሜን። መንገድና እውነት ማን ነው? ኢየሱስ። በእኔ በቀር ወደ አብ ስንት መንገድ ነው ያለን? ማን ይባላል? ኢየሱስ። ማን ይባላል? ኢየሱስ። ቸርች ስትመጣ ይኸውልህ ማንነትን እየበዘን ካትምጣ ኢየሱስን ተማምነህና ቸርች ስትመጣ ወደ እግዚአብሔር ጋር ስትቀርብ ራስህን ኪሎ ላይ አታስቀምጥ። እግዚአብሔር አንተን ባንተ አያውቅም፣ አንተን በክርስቶስ ነው የሚያውቅህ። ትምክቴ ለዚህ ነው የሚመካ በማን ይመካ? እግዚአብሔር ይመካ። ስለዚህ ቸርች ስትመጣ እኔ እንትን ሆኜ አትበል። እንትን ከመሆን በፊት እግዚአብሔር ያውቃልና እየሰማህ ነው። አዳኜ፣ ጌታዬ፣ ህይወቴ፣ የኔ እረፍት እያልክና ወደ ማን? ወደ ኢየሱስ። የሚመካ በማን ይመካ? እስቲ ከኔ ጋር ትምክህተ ኢየሱስ ነው በሉ። ድገሙና በሉ እስኪ። በነገራችን ላይ መካነ ኢየሱስ ማለት ምን ማለት ነው? ምን ማለት ነው? ትምክህተ ኢየሱስ ማለት ነው። ቃለ ህይወት ማለትስ? ቃለ ህይወት ማለትስ ምን ማለት ነው? የሃይማኖት የቸርች ስም ነው፣ ግን ምን ማለት ነው? ቤዛችን የእግዚአብሔር ቃል ማለት ነው። የቃል ህይወት ማለት ነው። እየሰማችሁ ነው? ሙሉ ወንጌልስ ምን ማለት ነው? ወንጌል ሙሉ ነው በሉ እስኪ። አሁን የቸርች ስሞችን የጠራሁት ይሄ በጣም ቀላል ነው። የሚመካ በማን ይመካ? አሁን ከኔ ጋር እንደዚህ በሉ። ኢየሱስ በዮሐንስ ሲጠመቅ በሉ እስኪ። ኢየሱስ በዮሐንስ ሲጠመቅ ኃጢአት ስላለበት አይደለም በሉ። እውነት ውሸት? ተጠመቀ ወይስ ሸሸ? ስለማን ኃጢአት? ስለ ኃጢአት። እሱ ስለተጠመቀ ነው የሚጠመቀው። እሱ በሄደበት መንገድ ነው የሚሄደው። ጌታ ኢየሱስ ስሙ ይባረክ። ይኸውላችሁ አንዳንድ ትምህርቶች ከመጽሐፍ ቅዱስ መረጃ አድርገን ስናስተምር ምናልባት እናንተ ቀድሞ የገባባችሁ መረዳት ጋር ሊጋጭ ይችላል። ግን ታገሱ። የሚያስታርቀን ኦንሊ የእግዚአብሔር ቃል ብቻ ነው። በተለይ ካልተጠመቀ አትድንም። ይኸውላችሁ አንድ ቃል አለ ብዙ ሰዎች ለኔ በውስጥ መስመር የሚልኩት ያመነ የተጠመቀ ይድናል የሚለውን ቃል ምንድነው የሚሉት? አንድ ሰው ጌታ ኢየሱስ ክርስቶስን አምኖ የውሃ ጥምቀት ካልተቀበለ አይድንም ብሎ ይተረጉማል። መጽሐፉ የሚናገረው ስለ ውሃ ጥምቀት አይደለም። ቃል በቃል መጥምቁ ዮሐንስ እንደዚህ አለ፣ እኔ ስለ ንስሐ በውሃ አጠምቃለሁ፣ ከኔ በኋላ የሚመጣው በምን ያጠምቃቸዋል?
አንተ ስለ ውሃ ጥምቀት ብቻ አታስብ። የእሳትም ጥምቀት አለ፣ የመንፈስ ጥምቀት አለ። ቢኮዝ ወደ ደህንነት መንገድ ስትሄድ ውሃ አይደለም የሚያነጻ መንፈስ ቅዱስ የኢየሱስ ደም። ይሄን ስራ ደግሞ የሚሰራው ማን ነው? ጌታ መንፈስ ቅዱስ ብቻ ነው። ክብር ለኢየሱስ ይሁን። ሃሌሉያ